ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ከርማችሁልናል? ስራስ እንዴት ይዟችኋል? እንደው ለበዓል እናንተ አካባቢ በጎችና ፍየሎች በስንት ተሸጡ? በጣም ውድ ነበር አይደል? ከ3 እና ከ4 ወር በፊት ቀድመን ብንዘጋጅበት ኑሮ ልናገኘው የምንችለውን ገቢ አስባችሁታል? እንግዲህ ነገም ሌላ ቀን ነው። አዲስ ዓመት አለ፣ ልደት አለ፣ ትንሳኤም አለ፣ አረፋም አለ። ሌሎች ለመደገስ በርካታ ምክንያቶችም አሉ። በቀጣይ በቂ ዝግጅትና ጥናት ተደርጎበት ከተሰራ ውጤታማ መሆን ይቻላል እንላለን። በዛሬው ዝግጅታችን በበግና ፍየል እርባታ ውስጥ ስለሚገጥሙን በሽታዎች፣ የበሽታዎች መንስኤ እና የበሽታውን መከላከያና መፍትሄው ዙሪያ እንነጋገራለን። በቂ ቁም ነገር እንድታገኙ እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። ዝግጅታችን ከተመቻችሁ ላይክ፣ ሰብስክራይብ እንድታደርጉን እንጠይቃለን። መረጃውም ይጠቅመዋል ብላችሁ የምታስቡት ሰው ካለ መረጃውን ሼር በማድረግ እንድታጋሩት እንጠይቃለን። አሁን በቀጥታ ወደ ዛሬው ዝግጅታችን እናመራለን። በዓለም ላይ የተለያዩ የበግና የፍየል ዝርያዎች ቢኖሩም በሀገራችን ኢትዮጵያ 4 አይነት የፍየል ቤተሰቦችና 12 የፍየል ዝርያዎች አሉ። እነሱም የኑቢያ ቤተሰብ፣ የሶማሌ ቤተሰብ፣ የስምጥ ሸለቆ ቤተሰብና የምስራቅ አፍሪካ አነስተኛ ተብሎ ይጠቀሳሉ። የበግ ዝርያንም ስንመለከት በአካል መገለጫቸው የጭራ አይነት ወፍራም ጭራ፣ ቀጭን ጭራ፣ ወፍራም የኋላ ሰውነት፣ ፀጉር አይነት እና ሌሎች የሰውነት ክፍሎች የሰውነት መርዘም፣ የቆዳ ቀለም መነሻ በማድረግ ዝርያቸውን እንደ አካባቢውና እንደ ሁኔታው ሲመድቡ እንመለከታለን። በሽታ የመቋቋም ችሎታቸውም እንደ አካባቢያቸውና እንደ ዝርያቸው ቢለያይም በእርባታ ውስጥ ስለሚገጥመን የበግና የፍየል በሽታዎች መነሻቸውንና ማድረግ ስላለብን ጥንቃቄ በስፋት እንነጋገራለን። በሽታ ምንድን ነው? በሽታ ማለት የአንድ እንስሳት ጠቅላላ ወይም በከፊል የሰውነት ውስጣዊ ውጫዊ ክፍሎች ከመደበኛ እንቅስቃሴ ውጭ ሆኖ ከተገኘ ያ እንስሳ ታሟል ወይም ታማለች፣ ጤናው ታውቋል ወይም ታወካለች ተብሎ ይገለጻል። የታመሙ እንስሳትን መለየት ወይም ማወቅ። በጎችና ፍየሎች ሲታመሙ የሚከተሉትን ምልክቶች ያሳያሉ። ከመንጋው ተለይቶ ወይም ተለይታ ለብቻ መቆም መጀመር፣ የምግብ ፍላጎት መቀነስ ብሎም ማቆም፣ አይኖቻቸው ማልቀስ፣ የአይን ማዥ ወይም እዥ ማሳየት፣ የበጠጣቸው ቀለም ወፍራም ወይም ቀጭን እንደ ውሃ መሆን፣ ቆዳቸው የደረቀ፣ ፀጉራቸው ጭፍርር ሆኖ መቆም፣ እጅግ ከፍተኛ መሆን ወይም ደግሞ እጅግ ዝቅተኛ መሆን። እነዚህ በግ ወይም ፍየል ስለመታመማቸው የምናውቅበት መንገድ ነው ብለን መግለጽ እንችላለን። በእርባታ ጣቢያ ውስጥ በሽታ የሚከሰትባቸው ዋና ዋና መንስኤዎች። በእርባታ ወይም በማሞከቻ ጣቢያዎች ውስጥ በግ ወይም ፍየሎች ለበሽታ የሚጋለጡበት ዋና ዋና ምክንያቶችን ስንመለከት የመጀመሪያው ጤነኛ ያልሆኑ አዲስ የተገዙ በጎችና ፍየሎች ወደ ነባሮቹ ሲቀላቀሉ ነው። አዲስ ተገዝተው ወደ ማድለቢያው ወይም ወደ እርባታው የሚገቡ ጤናማ ካልሆኑ፣ በተጨማሪም አዲስ የመጡ እንስሳት ወዲያውኑ ከነባሮቹ ጋር መቀላቀል በሽታው በቀላሉ እንዲተላለፍ ሊያደርጋቸው ይችላል። ሌላው እንስሳት ተገዝተው ወደ እርባታው ሲወሰዱ በእንግልት ምክንያት በሽታ የመቋቋም አቅማቸው ስለሚቀንስ፣ ለምሳሌ ለረጅም ጊዜ ሲጓዙ፣ በአንድ ቦታ ሲታጨቁ፣ የተለያዩ ዕድሜ ክልልና ከተለያዩ ቦታዎች ስለሚሰበሰቡ፣ ያልተመቻቸ አየር ንብረት እና ሌሎች መሰል ጉዳዮች ስለሚገጥሙ ጣቢያው ሰራተኞች ራሳቸው በተላላፊ በሽታዎች ሲጠቁ፣ መኖና ውሃ የተበከለ ሲሆን፣ በአካባቢው የሚገኙ ሌሎች የእርባታ ማዕከላት በሽታ መከሰት እነዚህ እንደ መንስኤ ይያዛሉ። በሽታ በአንድ እርባታ ውስጥ ሊከሰት የሚችሉ ጉዳቶች እጅግ ከፍተኛ ናቸው። እንስሳቶችን ይገላል። ለሕክምናና ለመድኃኒት የሚወጣው ወጪ ብዙ ነው። ለማህበረሰቡም የጤና ጠንቅ ነው ብለን መግለጽ እንችላለን። ስለዚህ እነዚህንና ሌሎች ያልጠቀስናቸው በርካታ ጉዳቶች በእርባታ ውስጥ ያስከትልብናል ማለት ነው። የበሽታዎች መተላለፊያ መንገዶች። በሽታ ከእንስሳት ወደ እንስሳት በአንድ በረት ውስጥ ወይም ከአንድ በረት ወደ ሌላ በረት ውስጥ የመተላለፍ መንገዶቹ ብዙ ናቸው። በንክኪ፣ በትንፋሽ ወይም በአየር፣ በተበከለ ምግብና ውሃ አማካኝነት፣ በመዥገር፣ በዝንቦች፣ ሌሎች የበሽታ መተላለፊያ መንገዶች በሽታው ሊስፋፋ ይችላል። የበሽታ አይነቶች፣ መንስኤዎችና መከላከያቸው። በእርባታ ውስጥ የሚደልቡ የሚሆኑ ለእርባታ የተዘጋጁ በጎችና የሚከሰቱ በሽታዎች አይነቶችን ስንመለከት ከጀርሞች ወይም ከቅን ሕዋሳት ውጭ በሆነ መንገድ የሚከሰቱ ለምሳሌ የሆድ መነፋት፣ መሰበር፣ ውልቃት። ተላላፊ በሽታዎች በአይን የማይታይ ረቂቅ ሕዋሳት ምክንያት
የሚመጡ ለምሳሌ የሳምባ በሽታ፣ ጎሮርሳ፣ የቆዳ ላይ ፈንጣጣ፣ የሸሆና መበስበስ፣ ደስታ መሰል የፍየሎች በሽታ ወይም ፒፒአር፣ አፍ መቁሰል ወይም ኦርፍ፣ የበግና የፍየል ፈንጣጣ ወይም ፖክስ፣ በውስጥና በውጭ ጥገኞች የሚመጡ ለምሳሌ የጉበት ትል፣ መሽገር፣ በምግብ መመረዝ የሚመጡ ናቸው። እዚህ ጋር ልናስተውል የሚገባው የተለያዩ በሽታዎች አንድ በላይ በሆኑ መንስኤዎች ሊመጡም ይችላሉ። ከጥቃቅን ተዋሲያን ውጭ የሚከሰቱ በሽታዎችን ስንመለከት እነዚህ በሽታዎች በብዛት ከመኖ አመጋገብና ከእንስሳት አያያዝ ችግር የሚመጡ ናቸው። ዋና ዋና በሽታዎች እንደሚከተለው እንመልከት። አሰር አልባ መኖን ከመጠን በላይ በመውሰድ መታወክ። አሰር አልባ ወይም የተመጣጠነ መኖን ከመጠን በላይ በመውሰድ የሚታወቅ ይህ በሽታ በከፍተኛ ደረጃ የሚሞክቱ በግና ፍየሎች ላይ የሚከሰት ትልቅ ችግር ሲሆን በጎችና ፍየሎችን ከመጠን በላይ ወይም በድንገት አሰር አልባ መኖን በመውሰድ ምክንያት የሚመጣ የጨጓራ መመረዝ። መከላከያውንም ስንመለከት አዲስ ለሚገቡ በጎች ወይም ፍየሎች ድንገት አሰር አልባ መኖ መስጠት የለብንም። መጀመሪያ ከድርቆሽ መጀመር አለብን። በሂደት ቀስ እያለን የተመጣጠነ መኖዎቹንም ማለማመድ ይገባናል ማለት ነው። የሆድ መነፋት። ይህ አይነቱ በሽታ በዋናነት መገለጫው በሆድ ውስጥ አየር የመሞላት ወይም መነፋት ሲሆን እንስሳው ለሞት ሊዳርገውም ይችላል። ሁለት አይነት የሆድ መነፋቶች አሉ። እነሱም አረፋማ መነፋት ለምለም ሳሮችን በመብላት ይመጣል። ነፃ ጋዝ መነፋት የሆድ ቧንቧ በመዘጋት ወይም ቦታውን ሲለቅ ይከሰታል። በማሞከቻ ወይም በእርባታ ውስጥ ተደጋጋሚ የሚከሰት በሽታ ሲሆን የታመሙ በጎች ወይም ፍየሎች በተለይ በግራ በኩል የሆድ ዕቃቸው ከመጠን በላይ በመወጠር በግልጽ ይታያል። አካላዊ ጉዳት። እርባታ ውስጥ የሚደልቡ የሚሆኑ በእርባታ ላይ ያሉ እንስሳት በጉዞ ላይ ወይም በቆይታቸው ወቅት እርስ በርስ በመወጋጋት፣ በመዳራት እንዲሁም ለመዝለል በሚሞክሩበት ጊዜ ያልተመቻቸ ወለል ወዘተ ከፍተኛ የሆነ የአጥንት መሰበር፣ የጡንቻ መሳሳብ፣ የደም መፍሰስ ጉዳቶች ይደርስባቸው ይችላል። እነዚህ ጉዳቶች ለጤናቸው የሚያሰጉ ከመሆናቸውም በላይ ክብደት መጨመር እንዳይችሉ ያደርጋቸዋል። በተጨማሪም ከሌሎች በጎችና ፍየሎች ጋር መኖ ተሻምተው መመገብ ያዳግታቸዋል። በዚህ ምክንያት በእርባታ ውስጥ የመቆያ ጊዜያቸው እንዲራዘምና ኪሳራ እንዲያመጡ ይጋብዛል። ጉዳት የደረሰበት ከብት ተለይቶ ሕክምና ሊደረግለትም ይገባል። መከላከያውንም ስንመለከት አስቸጋሪ ባህሪ ያላቸው በጎችና ፍየሎችን እንደ አስፈላጊነቱ መለየት ተገቢ ነው። የሚዋጉ ከብቶችንም ቀንዳቸውን ማሳጠር፣ መቁረጥ፣ በመዳራት የሚያስቸግሩ በጎችና ፍየሎች እንደ አስፈላጊነቱ ማኮላሸት፣ የተስተካከለ ወለል በቤት ውስጥ እንዲኖር ማድረግ ወሳኝ ነገር ነው ብለን እንገልጻለን። በጀርሞች አማካኝነት የሚመጡ በሽታዎች። የጎሮርሳ እንቂት በሽታ። ይህ በሽታ የመተንፈሻ አካላትን የሚያጠቃ ሲሆን እንስሳት በጉዞ ላይ ወይም በበረት ውስጥ አንድ ቦታ በሚታጨቁበት ወቅት የሚቀሰቀስ በሽታ ነው። በማሞከትም ይሁን በእርባታ ስራ ላይ በብዛት የሚከሰት ችግር። በበሽታው በበጎች ወይም በፍየሎች በአድካሚ ጉዞ፣ በምግብ እጥረት፣ በጠባብ ቤት ውስጥ በመተፋፈግና በሽታን የመቋቋም ብቃታቸው ሊዳከም መነሻው ባክቴሪያ ሲሆን የእንስሳቶቹ ለተለያዩ ጫና ለሚመጡ ሁኔታዎች መጋለጥ ያባብሰዋል። በእንስሳቶቹ ላይ በሚመጡ ጫና መከላከያውንም ስንመለከት እንስሳትን ጉዞ ከመጀመራቸው በፊት ለዚህ መከላከያ መድኃኒትና ክትባት መስጠት ተገቢ ነው። በሽታውን የሚያባብሱ ሁኔታዎችን ለምሳሌ በጉዞ ላይ ወይም በበረት ውስጥ ማጨናነቅን ማስወገድ በጣም ተገቢ ነው ብለን እንገልጻለን። የሸሆና መበስበስ። በረግረጋማ ቦታ በተቋቋመ ማሞከቻ ወይም እርባታ ውስጥ ወይም በክረምት ወቅት ከፍተኛ ችግር ሲሆን በሽታው የሚበዛው በዝናብ ወቅት ነው። ደረቅ ከሆነ አካባቢ የሚመጡ በጎችና ፍየሎች በይበልጥ በዚህ በሽታ ይጠቃሉ። በዚህ በሽታ ሲያዙ መንቀሳቀስ አይችሉም። እናም በጉልበታቸው ይንበረከካሉ። ሸሆናቸው ይደማል። እናም በጣምም ይሸታል። መነሻውን ስንመለከት በባክቴሪያ ይሁን እንጂ በሽታው እንዲፈጠር የሚያደርገው ከፍተኛ እርጥበት ያለበት በረትና ተገቢ የፍሳሽ ማስወገጃ ባለመኖሩ ነው። በተጨማሪም በግና ፍየል ሸሆናቸው ለመግባት የተመቻቸ ነው። መከላከያውንም ስንመለከት የታመሙ እንስሳትን መለየትና ወዲያውኑ የማሞከቻ ወይም የእርባታ በረቱ የተስተካከለ ተፋሰስ እንዲኖረው ማድረግ፣ የእግር ቁስለት ሊፈጥሩ የሚችሉ ነገሮችን ከአካባቢው ማጽዳት፣ የእንስሳት በረትን በተገቢው መንገድ መስራት፣ የእግር ሸሆናቸው ሲያድግ በየጊዜው እንዲቆረጥ ማድረግ በጣም ወሳኙ ነገር ነው ብለን እንገልጻለን። የፍየል ሳምባ ምች ሲሲፒ። ይህ የፍየል ሳምባ ምች በመባል ይታወቃል። ፍየሎችን ብቻም ያጠቃል።
የበሽታው ምልክትንም ስንመለከት ማሳል፣ ብዙ ጊዜ ኃይለኛና ንፍጥ ያለው ሳል፣ ፍየሉ መንቀሳቀስ አይችልም፣ ሳምባው ላይ የህመም ስሜት ስላለው የፊት እግሩን ከፍቶ ህመሙን ለመሸሽ ይሞክራል። አንገታቸውንም ወደፊት በመወጠር የአፍንጫ ፈሳሽና ምራቅ ያለማቋረጥ ካፋቸውም ይንጠባጠባል። ምልክት በዋናነት የበሽታውን ምልክት ስንመለከትም የሙቀት መጠን ይጨምራል፣ የመኖ ፍላጎትን ያጣሉ፣ አጠቃላይ የሆነ ድካም፣ ቶሎ ቶሎ መተንፈስ፣ ሁለት የፊት እግሮቻቸውን ወደ ውጭ አንፈራጦ መቆም፣ ጀርባን ወደ መሬት ለምጦና ጭንቅላትን ወደ ላይ አሰግጎ መታየት አይነተኛ ባህሪ። ከአካል እንቅስቃሴ በኋላ ወይንም እንስሳው ከተኛበት ሲነቃ አተነፋፈሱ ደካማና ማቃሰት የሚሰማበት ሊሆን ይችላል። መከላከያውንም ስንመለከት የታመሙ እንስሳትን መለየትና ወዲያውኑ ሕክምና እንዲሰጣቸው ማድረግ ያስፈልጋል። መከላከያውንም ስንመለከት የታመሙ እንስሳትን መለየትና ወዲያውኑ ማከም ተገቢ ነው ብለን እንገልጻለን። ቀድሞ ለመከላከልም ክትባት ወሳኙ ነገር ነው ብለን እንገልጻለን። የቆሰለ አፍ ወይም ኦርፋ፣ ይህ በሽታ አፍ አካባቢ ሲያቆስል በጎችና ፍየሎች መኖ መመገብ ላይ ተጽዕኖ ያመጣባቸው። ስለዚህ ለስለስ ያለ መኖ ወይም ፈሳሽ መጋት ይገባል። ለጎንዮሽ ባክቴሪያ መድኃኒትም ያስፈልጋቸዋል። መመገብ ስለማይችል ፈሳሽ ምግብ መስጠትም ተገቢ ነው ብለን እንገልጻለን። ዋና ዋና የበሽታ ምልክቶቹንም ስንመለከት የአፍ፣ የከንፈር፣ የፊንጢጣ አካባቢ ለመመገብ መቸገር እንደ ምልክቶች ይወሰዳል። ይህንን ስናይ ለመከላከልም የታመሙ እንስሳትን መለየትና ወዲያውኑ ሕክምና እንዲሰጣቸው ማድረግም ተገቢ። ቀድሞ ለመከላከልም ክትባት በጣም ወሳኙ ነገር ነው ብለን እንገልጻለን። የበግና የፍየል ፊንጢጣ ወይም ፖክስ፣ ይህ በቫይረስ የሚመጣ በሽታ ሲሆን በዋናነት ፀጉር ያልተሸፈነ የሰውነት ክፍል ላይ የእብጠት ምልክት ይታያል። ይህም በበጎች ላት፣ በፍየሎች ጅራት ስር ይታያል። ምልክቶች ፀጉር በሌለባቸው ቦታዎች ላይ ቁስሎች ይታያሉ። ከ5 እስከ 10 ቀናት ውስጥ እከክን ይፈጥራሉ። የተለያዩ መጠን ያላቸው እብጠቶችንም ይፈጥራሉ። ይህን በሚያጋጥመን ጊዜ ማድረግ ያለብን የተለያዩ ጸረ ህዋስ መድኃኒቶችን መጠቀም እንዳለብን ይገባል። አስተማማኝ የሆነ ሕክምና የለውም። ነገር ግን ተጓዳኝ ጀርሞችን ለመቆጣጠር የተለያዩ ጸረ ህዋስ መድኃኒቶችን መጠቀም ተገቢ ነው ብለን እንገልጻለን። የበጎችና ፍየሎች ፈንጣጣ መከላከያ ክትባቶችንም በተገቢው መንገድ መውሰድ ያስፈልጋል ብለን እንገልጻለን። ደስታ መሰል የበጎችና የፍየሎች በሽታ ወይም ፒፒአር፣ ይህ በቫይረስ የሚመጣ በሽታ ሲሆን በጣም አደገኛና ገዳይ ነው። ዋና ዋና ምልክቶቹንም ስንመለከት ከባድ የአፍንጫ ፈሳሽ፣ የድድ መድማት፣ የመተንፈስ ችግርና በብዛት መሞት ነው። ዋና ዋና ምልክቶቹንም ከባድ የአፍንጫ ፈሳሽ፣ የድድ መድማት፣ የመተንፈስ ችግርና ይሄ በሚያጋጥምበት ጊዜ በአፋጣኝ ሐኪምን ጠርቶ ተገቢውን ክትትል ማድረግ ተገቢ ነው ብለን እንገልጻለን። በእርግጥ አስተማማኝ የሆነ ሕክምና የለውም። ነገር ግን ተጓዳኝ ጀርሞችን ለመቆጣጠር የተለያዩ ጸረ ህዋስ መድኃኒቶችን መጠቀም እንደሚቻል አስተማማኝ የሆነ የመከላከል ዘዴዎችንም መጠቀም ይገባል ብለን እንገልጻለን። በማሞከቻ ማዕከል ውስጥ የሚገኙ ዋና ዋና ጥገኞች፣ የውስጥና የውጭ ጥገኞች በልዩ ልዩ የውጭና የውጭ በጥገኝነት በመኖር የእንስሳትን ምግብ በመሻማት ደማቸውን በመምጠጥ እድገታቸውን በመክታትና ጤንነታቸውን በማቃወስ የእንስሳትን ምርታማነት እንዲቀንሱ ያደርጋሉ። የውስጥ ጥገኞች መንስኤዎችን ስንመለከት ክብ ትላትሎች፣ ፍሎክስ፣ የኮሶ ትላትሎች በተባሉ ተዋሲያን የሚመጣ ሲሆን እነዚህ ጥገኛ ተዋሲያን በአብዛኛው እንስሳት በሚመገቡት መኖ ወይም ግጦሽ አማካኝነት ወደ እንስሳው የሚተላለፉ ናቸው። በተዋሲያን የሚጠቃው የእንስሳው አካል እንደ በሽታው አምጪነት ተዋሲያን የተለያየ። ሳምባ በሳምባ ትላትሎች፣ ጉበት በጉበት ትል ወይም በርር በተባለ ትላትሎች፣ የሆድ ዕቃና አንጀት በአንጀት ትላትሎች ይጠቃሉ። የሚያደርሱትን ጉዳቶችም ስንመለከት የእንስሳውን ምግብ በመሻማት የሆድ ዕቃና አንጀትን በማቁሰል እንስሳው በሚሰማው የህመም ስሜት ምክንያት በቂ መኖ እንዳይወስድ መከልከል፣ በሽታ የመከላከል አቅምን በማሳጣት እንስሳው የተመገበው ምግብ በጥቅም አገልግሎት ሳይሰጥ ከእንስሳው እንዲወገድ በማድረግና ሌሎች ጉዳቶችን ያስከትላል። መከላከያውንም ስንመለከት ከባለሙያው በሚሰጠው ምክር መሰረት ሁሉንም እንስሳት በየወቅቱ ሕክምና እንዲወስዱ ማድረግ ተገቢ ነው ብለን እንገልጻለን። ከውጭ ጥገኞች መካከል ዋና ዋናዎቹን የጉበት ትል በጎችና ፍየሎችን ከሚያጠቁ የውስጥ ጥገኞች ሲሆን ረግረጋማ ቦታ የሚግጡ እንስሳት ከፍተኛ ተጋላጭ ናቸው ብለን እንገልጻለን። በዚህ ጥገኛ የተበከለ መኖ ወይም ግጦሽን መመገብ በዚህ ጊዜ የበሽታው ምልክት የሚያመጣቸው ነገሮች የደም ማነስ፣ የምግብ ፍላጎት መቀነስ፣
የአፍ ውስጥና የአይን ሽፋኖች ነጭ መሆን፣ የአንገት ስር እብጠት ሄሞኖኮሲስ። ይህ በሽታ ደም መጣጭ በሆኑ የውስጥ ጥገኛ የሚመጣ የበግና የፍየል በሽታ። መተላለፊያ መንገዱም በጥገኛ የተበከለ መኖ ወይም ግጦሽ ነው። ዋና ዋና ምልክቶቹም ተቅማጥ፣ የአቅም ማነስ፣ የደም ማነስ፣ ክብደት መቀነስ፣ የአንገት ስር እብጠት እና ሌሎች ተዛማጅ ምልክቶች ናቸው። ሕክምናውና መከላከያውንም ስንመለከት በዋናነት ማድረግ የሚገባን የእንስሳ ሐኪምን በመጥራት ተገቢውን ሕክምና እንዲወስድ ማድረግ ነው። የታመሙ እንስሳትንም ለብቻቸው መለየት ተገቢ ነው ብለን እንገልጻለን። ጤነኛ እንስሳትን በየ6 ወሩ ጸረ ጥገኛ መድኃኒቶች እንዲወስዱ ማድረግም ተገቢ ነው ብለን እንገልጻለን። የውጭ ጥገኛ በሽታዎች። የውጭ ጥገኛ በሽታዎች ከሚባሉት መካከል የትኩረት የሚሹት መዥገር፣ ቅጫምና እከክ ናቸው። እነዚህ ጥገኛ ተዋሲያን በእንስሳው ላይ በመጣበቅና ወደ ውስጥ በመሰርሰር በአጠቃላይ የእንስሳውን ደም በመምጠጥና ምግብን በመሻማት እንስሳውን በማከክና የመመገቢያ ጊዜውን በማሳጣት እንስሳውን ለተለያዩ በሽታዎች በማጋለጥ ለሞትና ለከፍተኛ ደረጃ የክብደት መቀነስ ምክንያቶች ይሆናሉ። መከላከያውንም ስንመለከት እንስሳቱን እንደተገዙ አጠቃላይ ሕክምና መስጠት፣ ከባለሙያ ጋር በመመካከር የመድኃኒት ርጭት ወይም መዝፈቅ ተገቢ ነው ብለን እንገልጻለን። የመከላከያ ዘዴዎቻችን። እነዚህ ሲያጋጥሙን የመከላከያ ዘዴዎቻችን ምን መሆን አለባቸው? ተላላፊ በሽታ ሲከሰት በአስቸኳይ ተገቢውን ሕክምና መስጠት ተገቢ ነው ብለን እንገልጻለን። ቀድመን ግን ፍየሎችና በጎችን ከገበያ ከገዛን በኋላ ወደ ነባሮቹ ከመቀላቀላችን በፊት ለብቻቸው ማግለያ ቤት አዘጋጅተን ሁል ጊዜ ከ1 ቀን እስከ 2 ቀን ለብቻቸው ጤንነታቸውን መከላከል ተገቢ ነው ብለን እንገልጻለን። ስለዚህም አዲስ ለሚመጡትና ለነባሮቹ የተለያየ ክፍል ማበጀቱ በጣም ወሳኝና ተገቢ ነገር ነው ብለን እንገልጻለን። እርባታችንንም ከአደጋ ለመጠበቅ ወሳኙ መፍትሄ ነው ብለን እንገልጻለን። በሽታ በሚያጋጥምበት ጊዜ የታመሙትን በመለየት ከጤነኞቹ ያለውን ርቀት መወሰን ተገቢ ነው ብለን እንገልጻለን። በየጊዜው ተገቢውን ክትባትና አስፈላጊውን እንክብካቤ ማድረግ እጅግ በጣም ወሳኝ ነገር ነው ብለን እንገልጻለን። ለውጭ ጥገኞችም የመድኃኒት ርጭት በየጊዜው ማካሄድም በጣም ወሳኝ ነገር ነው ብለን እንገልጻለን። እንደ አጠቃላይ በፍየልና በበግ እርባታ ውስጥ ሁል ጊዜ ልዩ ትኩረትና ተገቢው ክትትል ወሳኝና ለድርድር የሚበቃ ነገር አይደለም ብለን መግለጽ እንችላለን። እንግዲህ ተመልካቾቻችን በዛሬው ዝግጅታችን በእርባታ ውስጥ ስለሚከሰቱ በሽታዎች መንስኤዎችና መከላከያ ዘዴዎችን ተማምረናል። ከዝግጅቱም በቂ ቁም ነገር እንዳገኛችሁ ተስፋ እናደርጋለን። ዝግጅታችን ከተመቻችሁም ላይክ፣ ሰብስክራይብ እንድታደርጉን እንጠይቃለን። መረጃውም ይጠቅመዋል ብላችሁ የምታስቡት ሰው ካለ መረጃውን ሼር በማድረግ እንድታጋሩት እንጠይቃለን። በሌላ ዝግጅት እስከምንገናኝ ድረስ መልካም የሥራ ጊዜ ይሆንላችሁ ብለን እንመኛለን። ጤና ይስጥልን።